በሴዶ ማርሻልና በጆኒ መካከል የተከፈተው የቃላት ጦርነት አሁን ወደ ገንዘብና ወደ ሃይማኖት ክርክር ተሻግሯል። ለመሆኑ የዚህ ሁሉ ውዝግብ መነሻ ምንድነው? ዛሬ እውነታውን ደረጃ በደረጃ እንፈትሻለን። ዛሬ ትኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው። እናቴ ትቆጣኛለች፣ አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምሽለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበል ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን። ለሀገር ምናምን ያልከው በራስ ምንም ሳትተማመን እንደሆነ አሁን ገብቶናል። ነገሩ የተጀመረው ከጆኒ የቀረበው ጥሪ ነው። አቅምህን በሜዳ እንየው፣ ውጭ በመለፍለፍ ሳይሆን ና ኬጅ ውስጥ እንፋለም ሲል ለሴዶ ያቀረበለት ጥሪ ባዘጋጆች ዘንድ ትልቅ ትኩረት አግኝቶ ነበር። ለዚህም ይረዳ ዘንድ አዘጋጆች በኢትዮጵያ የማርሻል አርት ታሪክ ተመድቦ የማይታወቅ የ5 ሚሊዮን ብር ውድድር ይፋ አደረጉ። ይሁን እንጂ ሰይዶ በዚህ ጥሪ የሰጠው ምላሽ ያልተጠበቀ ነበር። መጀመሪያ ለኪሴ 10 ሚሊዮን ብር እፈልጋለሁ የሚል ጥያቄ ያነሳ። አዘጋጆችም እሺ ካሸነፍክ 10 ሚሊዮንን እንሰጣለን ሲሉት ሰይዶ አቋሙን በመቀየር ይህማ ቁማር ነው፣ አላህም አይፈቅድም፣ እናቴም ትቆጣኛለች በማለት ነገሩን ወደ ሃይማኖት አዞረው። የሚገርመው ግን ቁማር ነው ብሎ ውድድሩን የተው ሰይዶ ወዲያውንም ደግሞ የዝግጅቱን 10% ቅድሚያ ክፍያ ካገኘው እጫወታለሁ ማለቱ ነው። ዛሬ ደግሞ በማኔጅመንቱ በኩል መግለጫ በማውጣት ስም ማጥፋቱ ይቆም እያለ ይገኛል። ብዙዎች ግን ያራዳ ልጁ ሰይዶ በእውነት መብቱን እያስከበረ ነው ወይንስ ከጆኒ ጋር ኬጅ ውስጥ መጋጠሙን ፈርቶ እናት አትፈቅድም የሚል ጋሻ እየተጠቀመ ነው ሲሉ ይጠይቃሉ። መጀመሪያ 10 ሚሊዮን ጠይቆ በኋላ ቁማር ነው ማለቱ ለምን ይሆን? 10% ቅድሚያ ክፍያ መጠየቁስ አግባብ ነው? እናንተ በማን ወገን ናችሁ? ሰይዶ መጫወት ያለበት በምን አይነት ሁኔታ ነው? ሐሳባችሁን በኮሜንት አጋሩን። ኢትዮ ክሊክ ሚዲያዎች ነን። ቸር ያቆየን። እናቴ ትቆጣኛለች፣ አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው።